አንተ የታለ ቤት ስራው? የምን ዜሮ? ጭራሽ ቤት ስራውን ዜሮ ነው ያመጣው? እንዴ ዜሮ እንዳመጣው ኪታው? አንተ ልጅ እንዴ ሰነፍ ብትሆን ነው እኔ ራሱ የቤት ስራውን ሰርችልህ ዜሮ የምታገኘው? አንተ ስለሰራው ነው። ጭራሽ ለኔ መልስ? እንደውም ሌላ አባወራ እዚህ ቤት ውስጥ ይመጣና ሁለት አባወራዎችን የሚኖሩት። ኧረ አባዬ አንድ አባወራ እኮ ነው የሚሻለው። ሁለት ከሆኑማ ወረራ ነው የሚሆነው። እሱን ተውና አሁን ለምንድነው ጥናትን የማታጠናው? ጥናትማ አጠናለሁ ግን ጥናት ካጠናው በኋላ ትንሽ መዝናናት ፈልጋለሁ። ለመዝናናትማ ለምን ውጪ ኳስ አትጫወት? ጥሩ አይደለም። ውጪ ወጥቼ ኳስ የሚጫወት ከሆነማ ዝናብ አለ፣ ጸባይም ይበላሻል። እና እሺ ምን ይሻላል? ይሻለውማ ቤቴ ውስጥ ቁጭ ብዬ እያዝናና የሚያስተምረኝን ነገር ነው የምፈልገው። ደስ የሚለው ነገር ግን ለዚህ የሚጠቅመኝን አንድ ነገር አውቃለሁ። ምንድነው ንገረኝ። አንተ ብቻ ጎበዝ ሁንልኝ እንጂ። ልጆች የሚሆኑ ጣፋጭና አስተማሪ የሆኑትን ቪዲዮዎች የያዘ አፕሊኬሽን አውቃለሁ። አፕሊኬሽን? አው ይሄን ምርጥ አፕሊኬሽን በመጠቀም በቀላሉ በዚህ አፕሊኬሽን ልጆች የሚሆኑ ጣፋጭ የሆኑ ቪዲዮዎች ቤታቸው ቁጭ ብለው ያዩ አስተማሪ አኒሜሽን ቪዲዮዎች በጥንቃቄ የተሰሩ ለልጆች ብቻ የሚሆኑ ደግሞ በስልካችሁ ብቻ ሳይሆን በቲቪዎቱም የሚያዩት ቲቪም ካልተመቾት ሶፋ ላይ ቁጭ ብለው በታብሌቶቱም የሚያዩት habashaviu.tv ከአፕ ስቶር እና ከፕሌይ ስቶር ዳውንሎድ በማድረግና በወራዊ 300 ብር ክፍያ ብቻ መመዝገብ ይችላሉ። habashaviu.tv ማነው? በርሶ መጀን አመሰግናለሁ። ከዛ በፊት ግን ምንድነው አባብዬ? ለአንድ ጥያቄ 150 ብር ገብቷል። 60 ብር አልነበረ እንዴ? ቱቱቱ አዎ ዶላር ስለጨመረ ነው። ዶላርና ጦንቃይ ምን አገናኘው? ለኔ መልስ ለአባብዬ ስለመለስክ ከዚህ በኋላ ወደፊት የሚፈጠረውን ነገር አልነግርህም። ቅድም ሳንኳካ ማነ ብለኛ ነበር? አው ብዬህ ነበር። ከዚህ በር ጀርባውኝ እኔ ሳንኳኳ ያላወከኝ ወደፊት የሚመጣውን ከየት ታውቃለህ? እንዴ አማር ናግባ መስል አንተ ልጅ ግን ታዝብያለሁ። ልክ ልሻለኝ ስል ትመጣለህ። ኧረ አልተሻለም። ከስታል እኮ ከመክሳት የተነሳ ኮፍያ ብታረግ እኮ ባለጃንጥላው ምስማር ነው የሚመስለው። ስድም መሆኑ ነው እንካ። ኧረ እንዴ ጠጣው እኮ አይደለም ያልኩ፣ ክፈትልኝ እኮ ነው ያልኩ። ማለት ለራስ ነው ያመጣው። እና በዚህ ኑሮድነት ከራሴ አልፌ ለሰው ልግዛ። ይሄንንም ይዤ የመጣሁት ባዶይ ስለማይገባ እንጂ ለራሴ ነው። ተው ግን አንተ የታመምክ ሰዓት ያኔ ጁስ ይዤ ላልመጣው? እሱማ እውነትህን ነው፣ ይዘህልኝ መጥተህ ነበር። መልሰው ወሰድክብኝ እንጂ። እና ታዲያ እሱን ካልወሰድኩኝ ሌላ ታማሚ በምን ልጠይቅ ነው? እኔም እኮ የገዛሁት ለተጣማ ሰው ልሰጥ ነው። ለማ? ለሆዴ ነዋ። ይኸውልህ ሳይሰገድብህ ስገድ። አንተ በ30 ሰዓት ወዴት ነው የምትሄድ? ቤት ልገባ ነው። በዛ ላይ ደግሞ መስጊዱ ጋር እንዳላላቅም። እንዴት የመስጊዱን ቦታ እስካሁን ድረስ አታውቅም? አዎ አላውቅም። እንዴት በዚህ ቴክኖሎጂ ሰዓት መስጊድ ያለበትን ቦታ አላውቅም ትላለህ? ሙሰላ አፕሊኬሽንን አትጠቀምም? ሙሰላ በዚህ በቴክኖሎጂ ሰዓት መስጊድ ያለበትን አላቅም በማለት መስገድን እንዳታቆም። ይኸውልህ ሳይሰገድብህ ስገድ። ከፕሌይ ስቶር ወይም ከአፕ ስቶር ሙሰላ በማለት ሰርች በማድረግ ዳውንሎድ ማድረግ ትችላላችሁ። ሙሰላ አፕሊኬሽን በእንግሊዝኛ፣ በአማርኛ፣ በኦሮምኛ የተዘጋጀ ምርጥ አፕሊኬሽን ነው። ቂብላ ወዴት እንደሆነ የሚጠቁመን፣ ውዱ ማድረጊያ ያላቸውና የሌላቸውን ለይቶ የሚነግረን፣ ለሴቶች መስገጃ ቦታ ያለውና የሌለውን፣ መኪና ማቆሚያ ያለውና የሌለው ለይቶ የሚነግረን ሙሰላ አፕሊኬሽን አሁኑኑ በስልካችሁ በመጫን ለወንድሞቻችሁና ለእህታችሁ ሼር አድርጉት። 1 ሚሊዮን ፎሎወርስ አረና ማራግዘኝ 1 ሚሊዮን ፎሎወርስ በጣም ነው ማመሰግነው ጋይሶች። 1 ሚሊዮን 100 ሺህ ገብቻለሁ። ከአላህ በታች ከእናቴ በታች በጣም ነው ያገዛችሁኝ። በጣም ነው የምወዳችሁ። አይ ላቭ ዩ ሶ ማች። የታለ የሱማሌው ልጅ? የታለ የዶራ ጥምቻ የሳልመራው ኢትዮጵያንታ? የሱማሌ ሰውዬ እየፈለገ ነው። መደባደብ ፈልጋላ?
አመረሩ እንደ ሰውዬ ቀዳቀ መጥቷል እኮ የምሬ ነው። ደግሞ ና በምግብ እንዳይሸውድ እሺ። አረ እኔ ቀልዴን ነው ሰውዬ አመረሩ ቀዳቀ። አንተ እዚህ ምን እየሰራ ነው? እየተደበቅኩ ነው። የሱማሌ ልጅ መጣ አላልከኝ? የሱማ ሄዷል እኮ እንደዛ እንዳልጎረክ የጠፍተ ነው። ሄደ እንዴ? ቢለ 2 ሚሊዮን ይችላል። አቮካዶ በጨምርበት ይጠግናል። ጋሼ ብር አበድሩኝ። ሲጀመር የ3 ወር መች ከፈልክ? አንድ ላይ መልሳለሁ። ምን ያደርግልሃል? አቮካዶ ልገዛበት። ያ ማለት 3500 ብር ሆኗል ማለት ነው። በዶላር ነው የመጣሁት። ልጅን ከበር ይጠግንልኛል። ቆይ እጄን ታጥቤ ልምጣ። እንዴ አቮካዶስ ይሄው ተቀባው። ጂጂ ተቀባሽ ነፍትሽ ነው ወለው ያ ጋሼ ምንድነው እንዴ? እንቅልፍ የሚያስተኛ ነው እኮ መድኃኒት ሳትውጥ ረስተህ ተኛ። ትሽ በእናትህ ደህና የተኛሁትን እንቅልፍ አስመለጥከኝ። አረ ጋሼ ባመለጦት ነገርማ እንዳይቆጩ በፈሽሮትም ቢሆን ቢያመልጦትማ የልጆች ሽርሽር ፌስቲቫል እንዳያመልጦት። ምንድነው የልጆች ፌስቲቫል? አልሰሙም እንዴ? ትልቁ የልጆችና የቤተሰቦች ፌስቲቫል በአዲሱ ፓርክ ተመልሷል። በማይረሱና በአዝናኝ አጋጣሚዎች ከልጆቹ ጋርና ከቤተሰቦ ጋር የማይረሳ ጊዜ አሳልፉ። እዛ ምን አለ? አዝናኝ ጨዋታዎች፣ የዱር እንስሳትና አንበሳና ጦጣ ይገኙበታል። መቼ ዕለት ነው? መጋቢት 6 እና 7 ከጠዋቱ 4 ሰዓት ጀምሮ። የት አካባቢ ነው? በአዲሱ ፓርክ ፒኮክ መናፈሻ ወሎ ሰፈር በአዲሱ ፓርክ አይቀርም። ሽርሽሩን ለማድመቅ ሁሌም አንድ እርምጃ ቀዳሚ የሆነውን የዳሽን ባንክ ሱፐር አፕ ኢቨንቱ ላይ ይገኛል። እናም የድርጅቱ አጋሮች ዳሽን ሱፐር አፕ፣ ጊዮን አካዳሚና የኔታ አካዳሚ በሽርሽሩ ፌስቲቫል ላይ ሽር ይበሉ። እኔም አለሁበት፣ እዛው እንገናኝ። ቲኬቶቻችንን ባለው በቻምፓ ሊንክ በ200 ብር ወይም በ300 ብር በር ላይ ማግኘት ይችላሉ። ለቤተሰብ ደግሞ በነፃ። ኑሮ ተጨምሮበት ነው እንጂማ ሽንኩርት ብቻውንማ እንደዚህ አያስለቅሰንም። ባለሱቅ ሽንኩርት አለ። ስንት ኪሎ ነው የፈለከው? 1 ኪሎ ስንት ነው? 1 ኪሎ 150 ብር ነው። ሽንኩርቱ ጂም ጨመረ እንዴ? አረ ኪሎ ጨምሮብን እኮ ነው። አሁን ቀልዱን ተውና 1 ኪሎ ሽንኩርት ስጠኝ። ወንድሜ ሽንኩርት ገዝቼ መጣሁ። ብሩን ከየት አመጣው? ከራሴ ነው ከኪሴ። አትዋሽም። ብር ከየት ታመጣለህ አንተ? አልሰማሁም ለማለት ነው። እኔ እኮ ነኝ ለአላሙዲን ብር አበድሬው ሀብታም የሆነው። አንተ ልጅ ውሸት ጀመርክ። የአንተ ምት እንደሚያስለቅሰው ሽንኩርት ራሱ እንደዚህ አያስለቅስም። አቤት፣ ምን ልታዘዝ? ያቺ የተለመደችዋን አንድ ጁስ ይዘልኝ ነው። እርጥብ እንዲሆን ነው የምትፈልገው? እና ታዲያ ደረቅ አለ እንዴ? እሺ በቃ ይቅርታ፣ አመጣለሁ። መጀመሪያው አዲስ ፊት ነው፣ አልተመቸኝም። ማነክ ናጠጣው? ምን ነው ችግር አለ? ናጠጣው አልኳ፣ ናጠጣው። ምን ነው ጁዙ ላይ ችግር አለ እንዴ? ናጠጣው አልኳ። ና። ምን ነው ማናጀሩን ልጥራ? ናጠጣው። እሺ በቃ ጠጣዋለሁ። እንዴ ስትሮስ በምን ልጠጣ እኮ? እኔስ በምን ልጠጣ? ስትሮስ። ውይ ይቅርታ። ሰላም ና እንብላ። እኔ ግን እኮ አዝዣለሁ። አረ ችግር የለውም፣ ያንተ እስኪመጣ ድረስ የኔን እንብላ አለ። እሺ ይሁን ለበላ። እሺ አራስ ተናጋጭ አፍጥኑት እንጂ አቆዩት እኮ። ምንም የመጣ ነው። It's finished. ደረሰ። አመሰግናለሁ። ና ጠጣኝ። ደርሷል። እሺ ሻይ ነው ያዘዝከው? አዎ ሻይ ነው። ማንኪያ ጨመር ነው። ማንኪያ ጨመር። እሺ ዛሬ እዚህ ልሞክር። አንድ ሰው እንኳን ልጣ እንዴ? አቤት። ቆይ ረጋ በል። የሌለ ነገር ምን ልጠይ? አረ እዚህ ሁሉም ነገር አለ። ጉዴ ፈላ። የሆነ ማሪያ ነገር የለም? አረ አለን እንጂ። አይ ነገርማ አይመቸኝም። አረንጓዴ ነገር የለም? አረ ይኸው አለን። ሳይበዛ አንድ 60 ነገር አለ። ዋንጫ ማለት? አዎ። እቺ ስንት ናት? እሱን ወሰደው። ርካሽ ናት። አድርግልኝ። እኔንም ያዝልኝ። ይቻላል። እኔንም ያዝልኝ። እቺንም ማስገባት
ለቦርጬ የሚቀንስልኝ ነገር የለም? ያው ይሄን አግቴ የምሰራ ከሆነ ይቀንስልሃል ቦርጬን። አርግልኝ። እሺ አንድ ላይ ስንት መጣ? ቆይ ሞባይል ባንኪንግ ትጠቅማለች? አዎ እንጠቀማለን። ደሞ ሲወጣ በሱ ነው እሺ የምከፍለው? ኧረ ና ግሎባል ስፖርት መጥተው አጣውት የሚሉት ዕቃ የለም። የምፈልጉትን የስፖርት ዕቃዎችን ከግሎባል ስፖርት በብዛትም ሆነ በችርቻሮ ከግሎባል ስፖርት መጥተው አጣውት የሚባል የስፖርት ዕቃ ካለ እኔ እቀጣለሁ። ከፈለጋችሁ እንደኔ ስም ማጻፍ ትችላላችሁ። ዱባይ ተራ አዲስ አድማስ ህንጻ 109 ቁጥር ግሎባል ስፖርት ማግኘት ይችላሉ። ወይንም 0975754525 ወይንም በ0956564056 በማለት መደወል ይችላሉ። ከፈለጉ ደግሞ በቴሌግራም ገለገጻቸው ግሎባል ስፖርት ቢዝነስ ሴንተር የፈለጉትን በመምራት ማግኘት ይችላሉ። ደሞም ዲሊቨሪ እንሰራለን ያላችሁም ካላችሁ። ዛሬ እስኪ አንድነት ፓርክ አብረን እንዋል እና እላችኋለሁ። ዛሬ ውሌ ምርጥ ነበር። በጣም ደስ ብሎኛል። በተለይ ደግሞ እቺ ሚዛን ተመችታኝ። አማር ራሱ ውረድ ሲለኝ አልወርድም ብዬው ነበር። ይሄዳል ብላ አይደል እንደ ጫንከኝ ይሰበራል። ውረድ። አይ አልወርድም። ለምንድን ነው የማትወርደው? አልወርድም። ከስንት ስቃይ በኋላ ተጨቃጭቀን ከዛ ወረድኩለትና እንደ ስፓይደርማን ገመዱ ላይ ዘለልኩ። መሰናክል በቃ እንደ መከላከያ ነበር የሰነጠልኩት። አረ ወይና ውረድለት ወይ ተንሸራተት። ፈርተነዋ መስዑድ። በጣም መንሸራተት ፈልጌ ነበር ግን በጣም ፈርቻለሁ። ግን ካሁን በኋላ አልፈራም። ሸዶን ላይ ሸዶን ነመመድ ወይ ለልጆቹ ቦታ ልቅቅላቸው እንጂ ና ወረድ። በትክክል አልፈራም። ያቦ አሁንም ከመሰደብማ ሄዳለሁ። ዋው ወረደ መስዑድ። ወረድኩ። ከምን ፍራት መሰለ የወረድኩት። አሁን ደግሞ እቺን ጨዋታ ማሸነፍ አለብኝ። አማር ናዳኛ ልጫወት ነው። እሺ ምንም ማጭበርበር አይቻልም። አረ አይቻልም። ከመጀመሪያ ጀምራ እንዴ አይቻልም። አረ ፋጢ አታግዢለት። ቆይ እቺን ብቻ ላሳልፈው። አረ ማጭበርበር አይቻልም እንዴ። ከስንት ስቃይ መከራ በኋላ እንደምንም ብዬ አሸነፍ። አረ ያንን አልጨረስክም። ና ተመለስ። ቆይ ጨረስ። ሮናልዶ አሸነፍ። ከዛ ከተስናና በኋላ መጨረሻ ላይ ሙዚየም እኮ አረጉኝ። አንበሳ ራሱ እንደዚህ ካገኘው አይነሱ እና በመጨረሻም አንድነት ፓርክ ላይ ያሳለፍኩ ጊዜ በጣም ደስ የሚል ነበር እና በጣም ወዳችኋለሁ። ላይክ እና ፎሎ ማድረግ እንዳይረሳ፣ ሼር ኮፕሊንግ ዲዩት ማድረግ እንዳይረሳ። ይመቻችሁ። ወዳችኋለሁ። ባይ ቆይ እንዳቆርሰው ቆይ አቤት መስዑድ ቆይ እንዳበለው እንዴ ምን ነው? እንዴት አሳምቡሳ ትበላለህ? እኔ እኮ አሳምቡሳ 6 መሆኑን አረጋግጫለሁ። እንዴት ነው መስዑድ 6 ሊሆን የሚችለው? ይሄው አሳምቡሳ ኢሉሚናቲ 3 ማዕዘን። እኔ ባላድነ ፈርም ነበር። አየህ እኔ አድኛለሁ። ናቶ ይሄን እንሂድ። ድንበሬን አላፍ። ቢስሚላህ ምን ነው? ውሃ። ኧረ እሺ ቆይ ምንድን ነው? አይ እንደዛ ነው ቀልድ ቀልዳለህ። እኔ እኮ የምር መስሎኝ ነበር። ወይኔ አይ አውቀህ ነው። የምሬን ነው አማን። አይ ቀለድክ ነው። የምሬ ነው። አውጣው። አንተ ልጅ እንደዛ ያቀላቀልሽ ደረቀ እኮ ወጭምር እንጂ። እሺ ቀልድ ነው። አንተ ቀልድ ደግሞ ሰላም ውድ ቤተሰቦቼ፣ ዛሬ ውሌን አብረን እሺ ተዘጋጅተህ ጨረስክ? የምን መዘጋጀት ትላለህ እንዴ? ዛሬ እኮ አርቲስቶች ጋር እንሄዳለን ብያለሁ ነበር። ወይኔ ተበለው እንደ ጠብቀሽ ራስቸው ለካ ሀበሻ ቪዲዮ ቲቪ ትልቅ ዝግጅት አዘጋጅቶ እኔን የክብር እንግዳ አድርጎ ጠርቶኝ ነበር። የሁለት ቀን ያደርንበት ክፍያ ልንከፍል ነበር። ስንት ነው ክፍያው? 16,000 ብር። ና አማር ሆቅ አድርገኝ ና። ይኸው እንደዚህ ከፋ ነቅላ
ነቅላለሁ ቲቪው ነቅላለሁ። ነቅሏል። ጠዋት ተነስቼ ቁርሴን ከበላው በኋላ ከከሰዓት ስለሆነ ፕሮግራሙ ሲደብረኝ አላሙዲን ጋር ከዛ ስደውልለት አላሙዲን አላነሳም ሲለኝ ቀጥታ ወደ ሀያት ሪጀክሲ ሆቴል ቀጥታ እና ዝግጅቱ ቦታ ከደረስኩ በኋላ በጣም ቦታው ከማማሩ የተነሳ እኔም ትንሽ ከተንቀሸቀሽኩ በኋላ ቀጥታ ታዋቂዎች ድራማ ሰሪዎችን እንዳላላገኘው በሻቪው.ቲቪን የማታውቁት ሰዎች አፕሊኬሽን ሲሆን የህፃናት አስተማሪ ነገር ያሉበት ካፕስቶርና ከፕሌስቶር አውርዳችሁ የምትጠቀሙት ምርጥ አፕሊኬሽን ነው። ከሰራዊት ጋር ሳይቀር ፎቶ ተነስቼ ተገናኝተን ተጨባብጠን ከዛ ፕሮግራሙን ከጨረስን በኋላ እኔም ወደ ቤቴ ታዋቂዎችም ወደ ቤታቸው ቻው